ለሁሉ ሮሜ 3:23 ላይ እንደዚህ የሚል ቃል አለ። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። አገልጋይ ቢሆን ተገልጋይ ቢሆን ትልቅ ቢሆን ትንሽ ቢሆን አጭር ቢሆን ረዥም ቢሆን ነጭ ቢሆን ጥቁር ቢሆን የሰው ዘር ሁሉ ኃጢአት ሰርቷል። በመስራቱም የእግዚአብሔር ክብር ህልውናው አብሮነቱ ሞገሱ ጎሎ ነበር። ግን በማንም ሳይሆን በአቋራጭ ሳይሆን ዋጋ ባልከፈለል ሳይሆን ዋጋ በከፈለል ከውርደት ወደ ክብር ቦታ በሚመልስ በኢየሱስ ክርስቶስ በመስቀል ላይ ስራ ቤዛ ሆኖ ራሱን አሳልፎ ሰጥቶ የተወሰደውን ክብር በመለሰ በሱ ባለ እምነት ምክንያት በጸጋው መጽደቅ ይሆናል። በክብሩ ጠንክረ ባመንከው እንድጸና የሚረዳው ጸጋው ነው፣ የሚረዳ መንፈሱ ነው። አንደኛ ጢሞቴዎስ ምዕራፍ 2:5 ደግሞ እንደዚህ ይላል፣ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው። ራሱን ለሁሉ ቤዛ ሰጠ። ለምሳሌ ሕፃን ልጅን ስታወራው ከሱ ጋር ስትጫወት አንደበት አናገርና ሁኔታ ሁሉ እንደሱ አድርገህ ከቁመቱ ዝቅ ብለህ በሱ ቁመት ስታወራ በሱ መነጽር ነገሮች ስታይ ይረዳል። ልክ እንደዚያ ኢየሱስ ሰው ኢየሱስን እንዲረዳው ሰው ሆኖ መጣ። በመላእክት መልክ ወይም በሌላ ለየት ባለ መልኩ በተጋነነ መልኩ ቢመጣ ማንም አይረዳውም ነበር እና በአዳምና በእግዚአብሔር ህብረት መካከል ላይ የገባ አንድ ሰይጣን ነበር። ማለትም ከተወሰደባቸው ከአዳም ክብሩ ከጎደለበት ከእግዚአብሔር ጋር ካለው ህብረት በሰይጣን ማሳሳት ምክንያት ከአዳም የተወሰደባቸው ነገሮች ነበሩ አይደለም። ማለትም ምድርንና መላዋን እንዲገዛ ስልጣን ለአዳም ተሰጥቶት ነበር። ዘፍጥረት ላይ እንደምንመለከተው ማለት ነው። በሰማይ የሚበሩትን አዋፋትን እንደዚሁም በባህር ውስጥ ያሉትን አሶች ቢሆን አራዊቶችን በምድር ላይ ያሉትን ቢሆን እንዲገዛ ስልጣን ተሰጥቶታል። እንደዚሁም ደግሞ ከእግዚአብሔር ጋር ልክ እንደ ጓደኛ እንደ ወንድም እንደ ቤተሰብ እንደ አባት ህብረት ነበረው፣ የሚያወራበት የሚነጋገርበት ማለት ነውና አትብላ የተባለውን ፍሬ